ይሄ ፊልም ብቻ አይደለም። እንኳን ወደ ክብሪት ሲኒማ በሰላም መጡ። የታሪኩ ዋና አክተር ቶም የጽዳት ሰራተኛ ሆኖ ባንክ ሲዘርፍ በዚህ ፊልም ላይ እናያለን። ቶም በጣም ጎበዝና ጂኒየስ የጽዳት ሰራተኛ ነው ብንለው ማካበድ አይሆንም። ትምህርት ቤት በነበረበት ጊዜ የሜክሲኮን ነዳጅ አላግባብ ፍሰት እንዲቆም ስላደረገ በዚህም ምክንያት በዓለም ላይ ካሉ ትላልቅ የነዳጅ ካምፓኒዎች የሥራ ዕድል ያገኛል። ድርጅቶቹም እሱን ለመቅጠር ስለጓጉ እርስ በርስ ይፎካከራሉ። ገና ዲግሪውን ሳይጨርስ የካምፓኒው ዋና ስራ አስኪያጅና ትላልቅ ደሞዝ እንደሚያገኝ ይነግሩታል። ምንም እንኳን ብዙ ብርና አሪፍ ዕድሎች ቢያቀርቡለትም እሱ ግን ይህን አልመረጠም። እነዚህ ካምፓኒ የሥራ ዕድል ይልቅ ቶም የዋልተር ሞርላንድ ስፔን ውስጥ ያቀረበለትን የሥራ ዕድል ይመርጣል። ይህም ሥራ ዓለም ላይ ካሉ በአሰራሩ ልዩ የሆነውን የስፔን ባንክ ካዝና መስበር ነበር። ይህም ካዝና ለ80 ዓመታት ማንም መስበር እንዳልቻለና ዋልተርም የሚፈልገው ዕቃ በውስጡ እንደያዘ በፊልሙ እናያለን። ዋልተርም ቶምን ከሥራ ባልደረቦቹ ጋር ያስተዋውቀዋል። ዋልተርም ከራሱ ሲጀምር ዋልተር በጣም ሀብታምና ከጥቂት ወራቶች በፊትም ከሰመጠ መርከብ ላይ የተለያዩ ጥንታዊ ቅሪቶችን መሰብሰብ ችሎ ነበረ። ከነዚህም ቅሪቶች መሃል በጣም የሚፈልጋቸው 3 ሳንቲሞች ነበሩ። እነዚህ 3 ሳንቲሞች በላያቸው ላይ ያለው መረጃ ወደ ሌላ ውድ ወደ ሆነ ትሬዠር የሚመራ ነበረ። ነገር ግን የስፔን መንግስት ያገኙትን ቅሪቶች በሞላ በመቀማት ወደ ስፔን ባንክ ካዝና አስገብቶት ነበር። ሎሬን ዋልተር በማደጎ የሚያሳድጋት ስትሆን በዚህ ዝርፊያ ላይ ዋና ስራዋ ለዚህ ዘረፋ የሚሆኑ ሰዎችን መሰብሰብ ነበር። ክላውስ በስራው ሃከር ሲሆን የሚያስፈልጓቸውን የኮምፒውተር መስበር ወንጀሎች ይሰራል። ጄምስ የዋልተር ቀኝ እጅ ሲሆን በቀድሞ ስራው ወታደር ነበረ። ሳይመን ገንዘብ እስካለ ድረስ ማንኛውንም አይነት ለዘረፋ የሚሆኑ ዕቃዎችን ማግኘት ይችላል። ቶምም ከነሱ ጋር ከተቀላቀለ በመጀመሪያው ቀን የዘረፋ ቡድኑ ችግር ያጋጥመዋል። የባንኩን ካሜራ ለመቆጣጠር ፓስወርድ ያስፈልጋቸው ነበረ። የዚህን ጊዜ ቶምም ለባንኩ ሰራተኛ በመደወል ከበላይ አካል እንደሆኑ በማስመሰል ፓስወርዱን እንዲወስዱ ሐሳብ ያቀርብላቸዋል። እነሱም ግን ያቀረበውን ሐሳብ እያመነቱ ይሞክሩታል። ሐሳቡም ተሳክቶ ከዋልተር ትልቅ ሙገሳ ያገኛል። በሁለተኛው ቀን ቶም የባንኩን ዲዛይን ማጥናት ይጀምራል። እናም ባንኩ በጣም ብዙ ሴኩሪቲ ካሜራ እና እንቅስቃሴን የሚመለከቱ ሴንሰሮች እንዳሉት ይረዳል። ነገር ግን ከሁሉም በላይ አስፈርቶት የነበረው የስፔን ዋና ወታደር ካምፕ ከባንኩ ፊት ለፊት መሆናቸው ነበረ። ምንም ቢፈጠር 500 የታጠቁ ወታደሮች በሰከንድ እንደሚከቧቸው ማሰብ አስፈርቶታል። የዘረፋው ቡድን ይህንን ዘረፋ የተሳካ ለማድረግ 2 ቁልፎችና የባንኩን ሴኩሪቲ ቺፍ አሻራ ይፈልጉ ነበረ። ቡድኑም የመጀመሪያ ዕቅዳቸውን ያካሂዳሉ። ይህም ቶምና ሳይመንን እንደ ጽዳት ሰራተኛ አድርገው ወደ ውስጥ ማስገባት ነው። ሎሬንን ደግሞ የኢንሹራንስ ወኪል ሆና ባንኩ ውስጥ ያሉትን ስዕሎች ደህንነት ልታረጋግጥ የመጣች አስመስለው ወደ ውስጥ እንድትገባ ነበር። ስዕሎቹ ያሉበት ክፍል ውስጥም ትልቁን የባንክ ካዝና ለመክፈት የሚያስፈልጋቸው ቁልፎች ነበሩ። ሎሬንም ስዕሎቹን ለማየት በምትሄድበት ጊዜ ከባንኩ ቺፍ ሴኩሪቲ ጋር ትገናኛለች። እሷም ቡናውን እንዲይዝላት ትጠይቀዋለች። በዚህም ምክንያት የባንኩን ካዝና ለመክፈት የሚያስፈልጋቸውን የቺፍ ሴኩሪቲ አሻራ ማግኘት ይችላሉ። ክላውስ የሎሬንን ቪዲዮ ይቀዳና ቪዲዮ ቀስ ብሎ እንዲጫወት በማድረግ ካሜራውን ያጭበረብረዋል። ሎሬንም የዚህን ጊዜ ቁልፉን ከትንሽዋ ካዝና ውስጥ በማውጣት ቁልፉን በመቅረጫ ማሽን ታስቀርጸዋለች። ሳታስበውም ድንገት የባንኩ ዳይሬክተር ይመጣል። የጠለፉት ካሜራ እስኪያበቃ 20 ሰከንድ ብቻ ነበር የቀረው። ሎሬንም ጊዜው ከማለቁ በፊት ቪዲዮ ላይ ወደ ነበረችበት ቦታ መመለስ ነበረባት። ወደ ኋላ ብሎ የባንኩ ዳይሬክተር ፎቶ እንዲያነሳት ትጠይቀዋለች። ከዛም ለጥቂት 20 ሰከንዱ ቆጥሮ ከማለቁ በፊት ወደ ቦታዋ ትመለሳለች። ሎሬን ሁለተኛውን ቁልፍ ለመቅረጽ ስትሄድም ቶም ችግር ያጋጥመዋል። የቶም ስራ የጽዳት ሰራተኛ መስሎ የካዝናውን ውስጣዊ ስሪት ስካን ማድረግ ነበረ። ቶምም ይህንን ወደሚያደርግበት ወደ ታችኛው የባንኩ ወለል ይወርዳል።
ቶምም ወደ ስብሰባ ክፍሉ በመግባት ስካን ያደርጋል። ድንገትም ስብሰባ ሊያደርጉ ሰዎች ወደዛ ክፍል ይገባሉ። በዚህም ምክንያት ቶም ከጠረጴዛው ስር መውጣት ይከብደዋል። ይህም አልበቃ ብሎ ስካን የሚያደርግበት ማሽን 96% ላይ ያቆማል። ቶም ይህንን ለማስተካከል ሲሞክር ድንገት የባንኩ አላርም ይጮሃል። የሴኩሪቲው አለቃ ሙሉ ባንኩ እንዲዘጋና ማንም መውጣት ሆነ መግባት እንዳይችል ያዛል። ከዛም ሙሉ ባንኩ በወታደሮች ይከበባል። ሎሬንም ሁለተኛውን ቁልፍ ቀርጻ እንደጨረሰች ድንገት የባንኩ ዳይሬክተር ይመጣና እንድትወጣ ያረጋታል። ነገር ግን ሎሬን ቁልፉን ወደ ቦታው ሳትመልስ ነበረ የባንኩ ዳይሬክተር ያስወጣት። ዋልተርም ሎሬንን ቁልፉን ለቶም እንድትወረውርለትና እሱ እንዲመልሰው ትዕዛዝ ይሰጣታል። ቶምም ቁልፉን በሚመልስበት ሰዓት ፖሊስ ይመጣበታል። ቶምም እንደማያውቅ ሆኖ ኤርፎኑን በማውለቅ አላርሙ ምንም ስላልሰማው ነው ይቅርታ ይላታል። ፖሊሷም ምንም ሳትጠረጥር እንዴት ታደርገዋለች። ኦፕሬሽናቸውን በተሳካ ሁኔታ ከጨረሱ በኋላ ቶም የካዝናውን ውስጣዊ ክፍል ይመረምር ጀመር። የዚህን ጊዜ ነበረ ካዝናው እንደ አንድ ትልቅ ሚዛን እንደሚሰራና ምንም ነገር ወደ ካዝናው በሚገባበት ጊዜ ካዝናው ራሱን ቆልፎ ውሃ መሙላት እንደሚጀምር ይረዳል። ቶምም ይሄን ችግር እንዴት እንደሚፈታው ማሰብ ይጀምራል። በሌላ በኩል ሳይመን እና ጄምስ ወደ ባንኩ የታችኛው ክፍል የሚወስድ መንገድ ያገኛሉ። እዛም ደርሰው ሲያዩት እውነትም ቶም እንዳለው ካዝናው ትልቅዬ ሚዛን እንደሆነ ይመለከታሉ። ነገር ግን የሚያሳዝነው ካዝናው ከታች በጠንካራ የታይታኒየም ብረት እንደተዘጋና ይህን ለመቆፈር በጥቂቱ 15 ቀናት እንደሚፈጅባቸው ይረዳሉ። ይህ ደግሞ ካላቸው ጥቂት ቀናቶች አንጻር በጣም ብዙ ነው። በዚህም ምክንያት የቡድኑ አባላት ተስፋ ይቆርጣሉ። ዋልተርም አየር ልቀበል በማለት የዓለም ዋንጫ ኳስ ደጋፊዎቹን ይመለከታል። ዋልተርም የባንኩን ካሜራ ደጋፊዎቹን እንደሚያይና ፊት ለፊት እንደማይቀርጽ ይረዳል። ዋልተርም ሐሳቡን በመቀየር በመሬት ስር ከመግባት ይልቅ በጣሪያ በገቡ አሪፍ እንደሆነ ሐሳብ ያቀርብላቸዋል። የቡድኑ አባላትም በዚህ ይስማማሉ። ነገር ግን ይህ ሁላ ዘረፋ የሚከናወነው ቶም እንዴት ወደ ካዝናው ምንም ሳይፈጠር መግባት እንደሚችሉ ካወቀ። ቶም የቡድኑን አባላት ይሰበስብና ሚዛን ላይ ውሃ ያስቀምጣል። ሚዛኑ ይንቀሳቀሳል። ቶምም ውሃውን ያወርደውና ሚዛኑን ፈሳሽ ናይትሮጅን ይቀበዋል። ውሃውን መልሶ ሲያስቀምጠው ሚዛኑ አይንቀሳቀስም። ምክንያቱም የተጠቀመው ፈሳሽ ናይትሮጅን ሚዛኑን በረዶ አድርጎታል። ነገር ግን ይህን ፕሮሰስ ለማካሄድ በጣም ብዙ ፈሳሽ ናይትሮጅን እንደሚያስፈልጋቸው ይነግራቸዋል። ቡድኑ ዝርፊያውን ለማካሄድ ያሰበው ስፔን እና ኔዘርላንድ የፍጻሜ ጨዋታ በሚያደርጉበት ቀን ነበር። ሙሉ ዝርፊያውን ለማካሄድ 105 ደቂቃ ብቻ ነበር ያላቸው። ወደ ባንኩም ገመድ በመዘርጋት ወደ ባንኩ ጣሪያ ይደርሳሉ። ጣሪያውን ቀደው ውስጥ ይገባሉ። በጠባቡም የጣሪያው ክፍል 100 ሜትር ከተጓዙ በኋላ ወደ ካዝናው ዋና መግቢያ በር ላይ ይደርሳሉ። መሰላልም ተጠቅመው ወደ በሩ ይሻገራሉ። ክላውስም የሃኪንግ ዕውቀቱን ተጠቅሞ በሁለቱ ቁልፍና በአሻራው ብቻ ወደ ውስጥ እንዲገቡ ያደርጋቸዋል። ሳይመንም በመቀጠል ሊኩዊድ ናይትሮጅኑን ሚዛኑ ላይ ማፍሰስ ይጀምራል። ከጥቂት ደቂቃዎች በኋላም ሚዛኑ በረዶ በመያዝ መድረቅ ይጀምራል። ቡድኑም ወደ ካዝናው በመግባት 3ቱን ሳንቲሞች መፈለግ ይጀምራሉ። ጥበቆቹ ጣሪያውን እንደከፈቱት ያዩና ወደ ካዝናው በፍጥነት ይሄዳሉ። ሎሬንም ሳንቲሞቹን ታገኛቸዋለች። ቀጣይም የማንጠብቀው ነገር ሲፈጠር እናያለን። ጄምስ መጀመሪያም ከነሱ ጋር አልነበረም። ዘረፋው መሃል ላይ ከዳቸውና ጄምስ ከሎሬን ሳንቲሞቹን ይቀበላታል። ነገር ግን ብዙም ሳይቆዩ በረዶ መቅለጥ ይጀምራል። ከዛም ሚዛኑ መስራት ይጀምራል። ለመውጣትም ሲሞክሩ 3ቱም ራሳቸውን ካዝና ውስጥ ተቆልፎባቸው ያገኛሉ። ውሃውም ብዙ አልቆየም፣ መጉረፍ ይጀምራል። ጄምስም ወታደር ስለነበረና ዋና ስለሚችል ሳንቲሞቹን ይዞ ያመልጣል። የሴኩሪቲ ቺፍ አለቃም ወታደሮቹን ይጠራል። የሎሬንና የቶም ሕይወት አደጋ ላይ ይወድቃል። ውሃውም እየሞላና እያፈናቸው መሄድ ይጀምራል። በዚህም መሃል ቶም አንድ ሐሳብ ይመጣለትና ሳይመንን ያገኘውን ነገር ሁላ ሚዛኑ ላይ እንዲያስቀምጥ ይነግረዋል።
ምክንያቱም ሚዛኑ ክብደት ሲጨመርበት ውሃው የሞላ መስሎት እንዲያቆም። ሳይመንም በፍጥነት የናይትሮጅን ታንኮቹን ማስቀመጥ ይጀምራል። ሆኖም ግን ውሃው አልቆመም። ተስፋ ሊቆርጥ ሲል ሬዲዮን ያያትና እሷን ሲጨምርባት ውሃው መሙላቱን ያቆማል። ፖሊሶቹም ወደ ካዝናው በመድረስ ካዝናው ሲከፈት ሌቦቹን ለመያዝ ዝግጁ ነበሩ። ነገር ግን ሎሬንና ቶም አምልጠዋል። ከዛም ወደ ላይኛው የባንኩ ክፍል ያመራሉ። ነገር ግን ብዙ ወታደሮች ተከበው ስለነበሩ ማምለጥ አዳጋች ሆነባቸው። ሎሬን ቆም ብላ ስታስብ የባንኩ ዳይሬክተር ቢሮ መስኮት ክፍት እንደነበረ ትዝ ይላታል። ከቶም ጋር እየረጡ ሄደው በመስኮት ዘለው በመውጣት ከኳስ ደጋፊዎቹ ጋር ይቀላቀላሉ። ወታደሮቹ እነሱን መከተል ይጀምራሉ። ቶምና ሎሬን ተስፋ ቆርጠው ሳሉ ድንገት ስፔን ታሸንፋለች። ደጋፊዎቹን በጩኸትና በዝላይ ደስታቸውን ይገልጻሉ። በዚህም ምክንያት ቶም እና ሎሬን ከወታደሮቹ አይን መሰወር ይችላሉ። ከጥቂት ቀናት በኋላ ጄምስ ሳንቲሞቹን እንዲያመጣለት ለጠየቀችው ሴት ያስረክባል። ቦታውንም ሲመለከቱት አይፍል ታወር እንደሆነ ነው የሚናገረው። ነገር ግን ቦታው ልክ አልነበረም። ሎሬን ያኔ የሰጠችው ሳንቲም ፌክ ነበሩ። ዋልተርና ቡድኖቹ ፍራንስ ውስጥ እየተዝናኑ ነበረ ትክክለኛውን ሳንቲሞች የሚጠቁሙትን ቦታ ያወቁት። ቦታውም የኢንግላንድ ባንክ ነበረ። ዋልተርም ሌላ ዘረፋ ለማካሄድ ሲዘጋጁ ፊልማችን በዚህ ያልቃል። ፊልሙን እንደወደዳችሁት ተስፋ እያደረግን እናንተስ በቶም ቦታ ብትሆኑ ምን ታረጋላችሁ? ስራውን ትመርጣላችሁ ወይስ ዘረፋውን?